አርሰናል ከፓሪስ ሳን ዠርማ በቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ነገ ሊፋለሙ የሁለቱ አውሮፓ ታላላቅ ከተማ መዲና ላይ የተቀመጡ ክለቦች ዝግጅታቸውን ጨርሰው የቡድን ስብስባቸውን አሳውቀዋል። የተከበራችሁ አድማጭ ተመልካቾቻችን በዛሬው መረጃችን ከጨዋታው አስቀድሞ የተሰሙ አዳዲስ ጉዳዮችን እንመለከታለን። የሁለቱ ክለብ አሰልጣኞች ምን ተናገሩ? ወሳኝ ተጫዋቾቻቸውስ ምን አሉ? አርሰናል የሰማቸው ትልልቅ አዳዲስ በጎ ዜናዎች ምንድን ናቸው? ፓሪስ ሳን ዠርማ ዛሬ አርሰናልን በአውሮፓ እግር ኳስ ማህበር ክስ መስርቶበታል። ይህንን ጨዋታ ማን ይመራዋልና ሌሎች መረጃዎችን እንከታተላለን። ለጥቂት ደቂቃ አብረን እንቆይ። ሰብስክራይብ ማድረግ እንዳትዘነጉ። በቀጥታ ወደ ጉዳዩ ሜዳ ላይ ከሚጠበቀው ተጠባቂ ፍልሚያ ባለፈ ከሜዳ ውጪ ባሉ ጉዳዮችም ፓሪስ ሳን ዠርማና አርሰናል በውጥረት ላይ ይገኛሉ። ፓሪስ ሳን ዠርማ ዛሬ አርሰናልን በአውሮፓ እግር ኳስ ማህበር ክስ መስርቶበታል። የከሰሰበት ምክንያት ደግሞ የአውሮፓ እግር ኳስ ማህበር የተፈቀደልንን የ3000 ደጋፊዎች ትኬት አርሰናል ሙሉውን ለገበያ አላቀረበውም፣ 2500 ትኬት ብቻ ነው ለደጋፊዎቻችን የሸጠው በማለት ክስ መስርተዋል። አርሰናልም ለዚህ የሰጠው ምላሽ ከሜትሮፖሊታን ፖሊስ ጋር ተነጋግረን ነው የተወሰነው። ባለፈው ኤምሬትስ ላይ በነበረ ጨዋታ ተሸንፈው ሲወጡ ደጋፊዎቻቸው ወንበር ሰባብረው ነው የወጡት። ለዚህም ትኬታቸውን ለመቀነስ ወስነናል ብለዋል። ፓሪስ ሳን ዠርማ የተሰባበረውን ወንበር በራሳችን ወጪ አሰርተናል፣ እንዲሁም አርሰናል በማክሰኞ ጨዋታ የበለጠ ፖሊስ እንዲመደብም ጠይቋል። ስለዚህ የተቀነሰብን ትኬት ይጨመርልን እያሉ ነው። አርሰናል ግን ከ3000 የተመደበላቸው ትኬት ላይ 2500ውን ብቻ ለፓሪስ ሳን ዠርማ ደጋፊዎች ሸጠውላቸዋል። ይህ ተጠባቂ ጨዋታ በቻምፒየንስ ሊጉ ግማሽ ፍጻሜ እንደሚደረግ ከታወቀ ጀምሮ በብዙዎች ዘንድ በልብ አንጠልጣይነቱ ሲጠበቅ ቆይቷል። እነሆ አሁን ቀኑ ደርሶ ሊደረግ የኤምሬትስ ስታዲየም የማስጀመሪያው ፊሽካ ነው የሚጠበቀው። በዚህ ጨዋታ ላይ በዋና ዳኝነት ስሎቬኒያዊው የ42 ዓመት ዳኛ ስላቭኮ ቪንቺክ በመሃል ዳኝነት ይመሩታል። ዋና ዳኛው በዚህ ዓመት በቻምፒየንስ ሊጉ የሊግ ቅርጽ ባለው ውድድር አርሰናል ፓሪስ ሳን ዠርማን ኤምሬትስ ስታዲየም ላይ 2-0 ባሸነፈበት ጨዋታ እኚህ ሰው ዋና ዳኛ ሆነው መርተውታል። አሁንም የአርሰናልና የፓሪስ ሳን ዠርማን መርሃ ግብር የሚመሩ ይሆናል። በአርሰናል በኩል ከዚህ ጨዋታ አስቀድሞ ሚኬል አርቴታ አዳዲስ ከጉዳት ጋር የተገናኙ በጎ ዜናዎችን ይፋ አድርጓል። የሰሜን ለንደኑ ክለብ ነገ ከፓሪስ ሳን ዠርማ ጋር በሚኖረው የቻምፒየንስ ሊግ ግማሽ ፍጻሜ ወሳኝ ጨዋታ በልምምድ መርሃ ግብሩ ላይ በጉዳት ምክንያት ከጨዋታ ርቀው የነበሩ ተጫዋቾች ሲሰሩ ታይተዋል። ሚኬል ሜሪኖ እና ቤን ዋይት ባለፈው አርሰናል ከክሪስታል ፓላስ ጋር አቻ በተለያየበት መርሃ ግብር ቡድን ውስጥ አልተካተቱም ነበረ። ሚኬል ሜሪኖም ቤን ዋይትም ሙሉ የቡድን ልምምዳቸውን ሲሰሩ ታይተዋል። በሌላ በኩል ሪካርዶ ካላፊዮሪ እና ጆርጂኒዮ በዛሬው ልምምድ ላይ ከቡድኑ አባላት ጋር አብረው መስራት አልቻሉም። ለጨዋታው ዝግጁ ስለሚሆኑ ተጫዋቾች ሚኬል አርቴታ በሰጠው ጋዜጣዊ መግለጫ ላይ ቤን ዋይት እና ሜሪኖ እንደሚኖሩ ይፋ አድርጓል። እኛ ታሪክ መስራት እንፈልጋለን፣ ከዚህ የበለጠ ነገርን ማሳካት እንፈልጋለን ነው ያለው። ከደጋፊዎች ጋር በተገናኘ ከማድሪድ ጋር በነበረን ጨዋታ ካሳዩን የበለጠ ስሜትን ከነርሱ እንጠብቃለን ብሏል። ታኬታችሁን፣ ቁምጣችሁን፣ ቲሸርትና የመጫወቻ ትጥቃችሁን ለብሳችሁ ተገኙ ሲል ነው ሚኬል አርቴታ ለደጋፊዎች ጥሪውን ያስተላለፈው። ጋብሪኤል ማርቲኔሊ እኛ ህልም አለን፣ በህልማችንም እናምናለን፣ ቻምፒየንስ ሊጉን ማሳካት እንችላለን እያለ ነው። በአርሰናል ሁልጊዜ እንደምናገረው ደስተኛ ነኝ፣ አርሰናል ማለት ቤቴ ነው፣ እዚህ መሆን ያስደስተኛል ብሏል። ክለቡን ወደዋለሁ፣ ክለቡም ብዙ ነገርን ለኔ ሰጥቶኛል ሲል ጋብሪኤል ማርቲኔሊ ከጨዋታው አስቀድሞ በነበረ ጋዜጣዊ መግለጫ ሐሳቡን አጋርቷል። የመድፈኞቹ ደጋፊዎች ይህ ጨዋታ እንዴት ባለ መንገድ ስንት ለስንት ይጠናቀቃል? የጨዋታ ግምታችሁን ጻፉልኝ። በነገራችን ላይ ሸጋ ስፖርት የተባለውና በጣም በርካታ የአርሰናል ደጋፊዎች የምትከተሉት የዩቲዩብ ቻናላችን ለጊዜው በዩቲዩብ ስትራይክ ስለተደረገብን አዳዲስ ስፖርታዊ ጉዳዮችን በተለይ አርሰናል ላይ ያተኮሩ መረጃዎችን ለማግኘት ሸጋ ስፖርት 2 የተባለውን ይህንን ገጽ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን።
ከዚህ ወሳኝ ጨዋታ አስቀድሞ ቡካዮ ሳካ በአርሰናል ቤት አዲስ ኮንትራት ለመፈረም እንደተስማማም ይፋ ሆኗል። አዲሱ ኮንትራቱ 2029 ድረስ ይህንን እንግሊዛዊ ተጫዋች ያቆየዋልም ተብሏል። በአርሰናል ቤት ብቻ ሳይሆን በፕሪሚየር ሊጉ ካሉ ከፍተኛ ደሞዝ ተከፋይ ተጫዋቾች መካከል አንደኛው ሊሆን እንደሚችልም ይፋ እየተደረገ ይገኛል። ፓሪስ ሳን ዠርማ 22 ተጫዋቾችን ይዞ ወደ ለንደን መዲና መጥቷል። የሉዊስ ኤንሪኬ ስብስብ በቡድኑ አባላት ውስጥ ወሳኝ የሚባሉ ተጫዋቾቹን በሙሉ አካቷል። በግብ ጠባቂ ላይ ዶናሩማ አለ። አሽራፍ ሀኪሚና ማርኪኒዮስ፣ ኪቫራስኬሊያና ፋቢያን ሩዌስ፣ ጎንካሎ ራሞሽና ዴምቤሌ፣ ዴዜሪ ዱዌና ቪቲኒያ እንዲሁም ሌሎቹ የቡድኑ ወሳኝ ተጫዋቾች አንድም ሳይጎሉ ለፓሪስ ሳን ዠርማ ተካተው ለንደን መድረስ ችለዋል። ይህንን የሉዊስ ኤንሪኬን ቡድን በመወከል አስተያየት የሰጠው ቪቲኒያ ከኤምሬትስ ስታዲየም ቀና ብለን እንደምንወጣ ቃል ገባላችኋለሁ ሲል ለደጋፊዎች ተናግሯል። የፓሪስ ሳን ዠርማው ተጫዋች ከአርሰናል ጨዋታ ጥሩ ውጤት ይዘን ለመውጣት ያለንን ሁሉ እንሰጣለን ሲል ተደምጧል። ጨዋታው በጣም አስቸጋሪ ይሆናል ያለው ቪቲኒያ አርሰናል ጠንካራ ቡድን ነው፣ በመከላከልና በማጥቃትም ጥሩ መሆን ይችላሉ፣ ለደጋፊዎች ያለንን እንሰጣለን የሚለው ተጫዋች ነገ ራሳችንን አንገታችንን ቀና አድርገን ጨዋታውን እንደምንጨርስ ቃል ገባላችኋለሁ ብሏል። አሰልጣኙ ሉዊስ ኤንሪኬ እኛ በጥሩ ቁመና ላይ እንገኛለን እያሉ ነው። የፓሪስ ሳን ዠርማው አለቃ በጥሩ ቁመና ላይ ነን ሲሉ ተደምጠዋል። አርሰናል ከኳስ ጋር ጠንካራ ነው፣ በነገው ጨዋታ ራሳችን ላይ ማተኮርና ማድረግ ያለብንን ነገር ማድረግ ላይ ማተኮር አለብን ብለዋል። አርሰናል ከአውሮፓ ምርጥ ቡድኖች አንዱ ነው። በግማሽ ፍጻሜ ያሉ አራቱም ክለቦች እዚህ መሆን ይገባቸዋል፣ እዚህ መጫወት በጣም ከባድ ነው ሲሉ ተደምጠዋል። በሻምፒየንስ ሊጉ የመጀመሪያ ዙር በአርሰናል ስለመሸነፋቸው የተጠየቁት ሉዊስ ኤንሪኬ ጨዋታው 7 ወይም 8 ወራት ሆኖታል፣ አሁን ላይ እኛ በጥሩ ቁመና ላይ እንገኛለን እያሉ ነው። ጨዋታውን በድጋሚ አይቼዋለሁ፣ ብዙ ልዩነት አለው። የሻምፒየንስ ሊግ የመጀመሪያ ዙር ደረጃችንን አሳድጎታል። አላማችን በፓሪስ ሳን ዠርማ ውስጥ ትልቅ ታሪክን መጻፍ ነው ሲሉ ስፔናዊው አሰልጣኝ ከዚህ ጨዋታ አስቀድሞ አስተያየታቸውን ሰጥተዋል። በነገራችን ላይ ሸጋ ስፖርት የተባለውና በጣም በርካታ የአርሰናል ደጋፊዎች የምትከተሉት የዩቲዩብ ቻናላችን ለጊዜው በዩቲዩብ ስትራይክ ስለተደረገብን አዳዲስ ስፖርታዊ ጉዳዮችን በተለይ አርሰናል ላይ ያተኮሩ መረጃዎችን ለማግኘት ሸጋ ስፖርት 2 የተባለውን ይህንን ገጽ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን።